አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ስራ ጤና ሁሉ ሰላም ነው አለሁ። እኔ ደህና ነኝ አልহামዱሊላህ። ከብዙ ቆይታ በኋላ ተመልሰን መተናል። አላህ በሰላም አገናኝቶናል ማለት ነው። ዛሬ እንግዲህ የግንባታ እቃዎች ማቀርብላችሁ ይሆናል። የግንባታ እቃዎችን ዋጋ ዝርዝር የምናይ ይሆናል ማለት ነው። ሲሚንቶ ናሽናል ሲሚንቶ በኩንታል ስንት እየተሸጠ እንደሚገኝ የዚህን ዋጋ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ ብዙ ነገሮችን የማሳውቃችሁ ይሆናል። ሌላው የብሎኬት ባለ 20 እና ባለ 15 ዋጋን አስመልክቶ የምነግራችሁ ይሆናል ማለት ነው። ሌላ ደግሞ ብረት ስንመለከት ብረትም ይየላችሁ መጥቻለሁ። ባለ 8 ብረት፣ ባለ 10 ብረት፣ ባለ 12 ብረት እና ባለ 14 ብረት እንዲሁም ባለ 16 ብረት እና ባለ 20 ብረትን የሀገር ውስጥና የሀገር ውጭ የቱርክ ብረቶችን የምንመለከት ይሆናል። የቆርቆሮም ዋጋ 35 ጌጅ፣ 32 ጌጅ፣ 30 ጌጅ፣ 28 ጌጅ ሁሉንም የቆርቆሮ አይነቶችን እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙበታል። ወደ ቪዲዮ ከመግባታችን በፊት ይህን ቪዲዮ ላይክ በማድረግ ይጀምሩ ላለሁ ለብዙ ሰዎች እንዲደርስ ብዙ ሰው መጠቀም የሚፈልጉ ሰዎች ስላሉ እንዲደርሳቸው እንዲሁም ሼር በማድረግና ብትተባበሩ በጣም ጥሩ ነው እላለሁ። መልካም ተግባርም ነው እላችኋለሁ። ለዛሬ ያስኩላችሁ ወደ መጣሁት ሐሳብ ስንመለከት በቅድሚያ የምንመለከተው ሲሚንቶ ነው። ሲሚንቶ ለዛሬ ያስኩላችሁ ለሚና ዳንጎቴ ነው። ዳንጎቴ ሲሚንቶ ነው ማለት ነው። ናሽናል ለሚ ሲሚንቶ በኩንታል 1120 ብር ዝቅተኛ የተሸጠ ይገኛል። ከፍተኛ ለሚ ሲሚንቶ 1270 ብር የተሸጠ እንደሚገኝ ነው በሰሞነኛው መረጃ እያመለከተ የሚገኘው። ሲሚንቶ በጣም እንግዲህ እንደቀነሰ ነው የሚታየው ማለት ነው። በጣም ቅናሽ ካሳዩ ነገሮች ከቆርቆሮም ከምንም በላይ ሲሚንቶ በጣም ቅናሽ አግኝቷል ማለት ነው። በየአካባቢው ይለያየ ሁሉም ቦታ አንድ አይደለም ማለት ነው የሚሸጠው። አንድ ቦታ ከፍ ሲል አንድ ቦታ ደግሞ ዝቅ ሊል ይችላል ማለት ነው። አንዳንድ ቦታዎች እስከ 1300 ብር የሚሸጥ ቦታዎች እንዳሉም ሰምቻለሁ ማለት ነው። ሌላው ዳንጎቴ ሲሚንቶን ስንመለከት ዳንጎቴ ሲሚንቶ በአሁን ሰዓት እየተሸጠበት የሚገኘው ዋጋ ዝቅተኛ እስከ 1200 ብር እየተሸጠ የሚገኘው ማለት ነው። ከፍተኛ እስከ 1400 ብር እየተሸጠ ይገኛል። እንደ የቦታው ይሄም ይለያያል ማለት ነው። ዳንጎቴ ሲሚንቶም በየቦታው ይለያያል ማለት ነው። ከፍተኛ እየተሸጠ የሚገኘው እስከ 1400 ብር ነው ማለት ነው። ከዚህ በላይ አይሸጥም ማለት ነው። በኩንታል እስከዚህ ድረስ ነው የተሸጠው ያለው። ሌሎችም ሲሚንቶ እነ ደርባ፣ ሞገርን ሲሚንቶን ሌሎችም ሲሚንቶች አንድ አይነት ናቸው የተሸጠ የሚገኘው። ዋጋቸው የተለያየ አይደለም ማለት ነው። ብዙም አይለያይም። ከ1200 እስከ 1400 ብር እየተሸጡ እንደሚገኙ ነው ማለት ነው የሚያመለክተው። ሌላው መረጃችን የሚሆነው ብረትን ስንመለከት ብረት የሀገር ውስጥ አለ፣ የሀገር ውጭ አለ። የቱርክ ብረት ከፍተኛ እስከ ዝቅተኛ የምናይ ይሆናል። ቪዲዮውን ላይክ እያረጋችሁ ላይክ እያረጋችሁ በድጋሚ ላስታውሳችሁ ይህ ቪዲዮ ለብዙ ሰዎች ስለሚጠቅም ላይክ እያረጋችሁ ሼርም እያረጋችሁ እንዲሁም በኮሜንትም አንዳንድ ነገሮችን ብታሳውቁ ጥሩ ነው ማለት ነው። ማስተካከል ያለበትን ነገር ካለ እንድናስተካክል ማለት ነው። እና በቅድሚያም ቀጣይም የምናቀርበው ነገር ካለ እንዲቀርብላችሁ የሚፈልገው ነገር በኮሜንት ብታስቀምጡልን የምናቀርብላችሁ ይሆናል። ወደ መጣንበት ሐሳብ ስንመለስ ብዙም ወሬ ሳላበዛባችሁ ባለ 8 ብረትን የአርማታ ብረት የሀገር ውስጥ ከፍተኛ እስከ ዝቅተኛ የምናይ ይሆናል ማለት ነው። ከፍተኛ ከ700
ዝቅተኛ ከ700 ጀምሮ እስከ 800 ብር ድረስ እየተሸጠ ይገኛል ማለት ነው። የሀገር ውስጡ የቱርኩን ብረት ስንመለከት ከ800 ብር እስከ 850 ብር እየተሸጠ እንደሚገኝ ነው ማለት ነው የሚያመለክተው ባለ 8ቱ ብረት ማለት ነው የቱርኩ ማለት ነው። ባለ 10 ስንመለከት ደግሞ የሀገር ውስጡን ብረት ከ1140 ብር እስከ 1150 ብር እየተሸጠ ይገኛል ማለት ነው። የቱርክን ስንመለከት ባለ 10 ከፍተኛ 1300 ብር እስከ 1380 ብር እየተሸጠ ይገኛል ማለት ነው ባለ 10 ብረት። ባለ 12 ብረት ዝቅተኛ 1600 ብር ከፍተኛ 1650 ብር እየተሸጠ ይገኛል የሀገር ውስጡ። የቱርክን ስንመለከት ደግሞ ባለ 12 1860 ብር እየተሸጠ ይገኛል ማለት ነው። የቱርኩ ከፍ ያለ ነው ማለት ነው። ከሀገር ውስጡ የተወሰነ ከፍ እንደሚል ነው የሚያመለክተው። ባለ 14 ስንመለከት የሀገር ውስጡ 2250 ብር እየተሸጠ ይገኛል። የቱርክን ስንመለከት 2540 ብር እየተሸጠ ይገኛል ማለት ነው። ሌላው የምንመለከተው ነገር ቡሉኬት ነው። ቡሉኬት ባለ 20 እና ባለ 15 አለ። ዝቅተኛ ባለ 20 ቡሉኬት 27 ብር እየተሸጠ የሚገኘው ከፍተኛ ባለ 20 ቡሉኬት እስከ 50 ብር እየተሸጠ ይገኛል። እንደየአካባቢው የሚለያይ ነው። ባለ 15 ቡሉኬት ዝቅተኛ 26 ብር እየተሸጠ ይገኛል። ከፍተኛ 50 ብር እየተሸጠ ይገኛል። ይህም አንድ አይነት ነው ማለት ነው። አንዳንድ ቦታዎች እስከ 40 ብር የሚሸጥበት አለ ማለት ነው። ባለ 10 ቡሉኬትን ደግሞ ስንመለከት እስከ 40 ብር እየተሸጠ ይገኛል ማለት ነው። ሌላኛው መረጃችን የሚሆነው ቆርቆሮን በተመለከተ የሚሆነው ቆርቆሮ ብዙ አይነት ቆርቆሮች አሉ። አዳማ አለ፣ አርቲ አለ፣ እንዲሁም አቃቂ አለ። ሌሎችም ቆርቆሮዎችም አሉ። ብዙ አይነት ቆርቆሮዎች አሉ ማለት ነው። የተለያየ ዋጋ ነው ያላቸው። እነሱም ለአጥር የሚሆነው አለ፣ ለቤት ክዳን የሚሆነው አለ፣ እንዲሁም ደግሞ ለብሎኬት ቤት የሚሆን አለ ማለት ነው። የቆርቆሮውንም ዋጋ እንግዲህ ስንመለከት ለጣራ የሚሆነው ቆርቆሮ ለእንጨት ቤት የሚሆነው ቆርቆሮ ማለት ነው 35 ኬጅ ቆርቆሮ ከ500 ብር ጀምሮ እስከ 600 ብር እየተሸጠ ይገኛል ማለት ነው። ለእንጨት ቤት የሚሆነው 32 ጌጅ ቆርቆሮ ለብሎኬት ቤት የሚሆነው 800 ብር ጀምሮ እስከ 850 ብር እየተሸጠ ይገኛል። ሌላው ቆርቆሮ 30 ጌጅ ቆርቆሮ ነው እስከ 950 ብር ከ950 ብር እስከ 1000 ብር እየተሸጠ ይገኛል ማለት ነው። ሌሎችም ቆርቆሮዎች አሉ እስከ 1000 ብር እየተሸጡ የሚገኙ። ቆርቆሮን በቀጣይ ቪዲዮ በሰፋ አድርጌ ስለ ቆርቆሮዎችም የምሰራላችሁ ይሆናል ማለት ነው። ለዛሬው ቪዲዮ እንዳይረዝምባችሁ እዚህ ላይ ባበቃ ይሻላል ማለት ነው። በቀጣይ የማቀርብላችሁ ይሆናል ቆርቆሮ ብቻውን ለይቼ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላሉ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እኔ ከወዲሁ ልሰናብታችሁ። እንዲሁም የሚሰራላችሁ ነገር የምትፈልጉት ነገሮች ካሉ በኮሜንት አሳውቁኝ፣ እማቀርብላችሁ ይሆናል። እኔ አጣርቼ ከየሁሉም ቦታ አጣርቼ የማቀርብላችሁ ይሆናል ማለት ነው። የምትጠቀሙበት ይሆናል። እናንተም ይሄን ቻናል ሰብስክራይብ በማድረግና ቤተሰብ በመሆን በመቀላቀል አዳዲስና ወቅታዊ መረጃዎችን ማግኘት ይችላሉ ማለት ነው። ይጠቀሙበታል እንጂ ያከስሩበትም። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።